ጋር ዛሬ ገብቷል። ሁሉም ገብቷል። አንድ ጊዜ እንግዳ መጣብኝ። ትንሽ ቆይቼ ልደውልልህ። ሰላም ናችሁ? እንዴት ናችሁ? ሰላም ነው? ስራ ጥሩ ነው? ሁሉ ነገር ጥሩ ነው? ሁሉ የአንበሳ ቆዳ ትፈልጋላችሁ እንዴ? የአንበሳ ቆዳ? አሁን ፈልገህ ነው ያለው? አይ እንደምትፈልጉ ለማወቅ ነው። እኔ አሁን ከሰዓት በቃ ከሰዓት በኋላ ሄጄ አድኜ ይዤ ያመጣለሁ። አድኜው? አድኜው። እሺ። አይ በቃ እንደምትፈልጉ ካወቅኩ እኔ በቃ አደራ ቆዳው እንዳይበሳ። ኧረ አይበሳ፣ አይኑን ነው የምለው። ምንም አይበሳ ምናምን። ግን በዶላር ነው በኢትዮጵያ ብር? በተመቸን ከፍላለህ። ግዴ ነው። እሺ። ይሄ ቆሻን ዶሩ ስቴስ ሂሳቡ ስንት ነው? የሰቸው ሂሳብ ሰላም የሰባት ቀን አለ። ሰላም ነው? የሰባት ቀን በ50 ሰላም ነው ወይ? ሰላም ነው። እንዴት ዋልክ ደንበኛ? ሰላም ዋልክ? አለን። እንዴት ነው? ስራ ጥሩ? ሰላም ነው እግዚአብሔር ይመስገን። ነገር ሰላም። ምን ነው ጠፋ? በደህና አለው። መጣው እንግዲህ ደንበኛ ድምር ላይ ሆኜ እኮ ነው። አዎ ደንበኛ መጣው። አዎ ሰላም ነህ? ስራ እንዴት ነው? ጥሩ ነው። ይከራያል? አዎ ይከራያል። እግዚአብሔር የተመሰገነ ነው። ልከራይ ፈልጌ ነበረ። አንድ የሆነች ትንሽ የሆነች ስራ አጋጥማኝ። ምን ችግር አለ? ሁሉ በእጃችን ነው። ሁሉ በደጃችን ነው። ምን ችግር አለ? ቺቺ ይኖራል? ቺቺ አይጠፋም። አውቶማቲክ ሰባ ባንዴ ባንዴ ወርግፋ ቺቺ ወጥቷል። ተከራየ? ተከራየ? ቲች ወጥቷል። ወጥቷል። ሌላ አለ። ሌላ ስናይፐር፣ ይሄ ባለ መነጽሩ አነጣጥሮ እሱ ስናይፐር፣ እሱም አለ። አይጠፋም አለ። ስናይፐር ሰላም ነው አይደል? ሰላም ወጥቷል። ስናይፐርም ወጥቷል። ስናይፐርም ወጥቷል። አደራህ ይሄ ቦምብ ፈንጂ ምናምን እንዳትለኝ። እሱን እንዳትለኝ። አይደለም የሚመጣብኝን ስለማውቀው ነው። የደረሰብኝን ስለማውቀው አይደለም። እሱን አይደለም ለዚህ አይነት ነገር። ቆይ ለምንድን ነው ግን? አደን ነው። አንበሳ የዘውትር ተግባር አይደል? እንዴት ግንባሩን ግንባሩን አይኑን ብለህ ነው የምትለው። አይበሳ ተብሏል። ቆዳው ያው መሳሪያዎቹ ወጥተው አልቀዋል። አንድ ሽጉጥ አለች። ሰውየው ከራያለሁ ብሎ ነበረ። እንግዲህ እየመጣሁ ነው ብሏል። እሷን ቶሎ ደርሰህ የምታመጣ ከሆነ እሷን ላከራይ። ችግር የለውም። ሄድኩኝ ደርሶ መምጣት ነው በቃ። እንግዲህ በሰዓት 50 ብር አልተወደደም ትንሽ። ሰውየው እኮ እንደውም 100 ብር ነው ያለኝ። አንተ ደንበኛ ስለሆንክ ነው። ሰውየው እኮ እንደውም በሰዓት 100 ብር ነበር ያለኝ። ይሁን። ለነገሩ 100 ብር ነው። አንተ እኮ ደርሶ መመለስ ይሁን። በቃ ሄድኩ በቃ። ችግር የለውም። ግንባሩን አልከው በቃ ይሁን። ባዶ እጅ ከመሄድ በዱላ ከመሄድ ይሻላል። ባዶ እጅ ከመሄድ ይሻላል። አደራ ቶሎናልኝ። ሰውየው ሳይደርስ ሲመጣ እንግዲህ በሰዓት 50 ብር ነው። ጥይት ከራስ ነው። ጥይት ከራስ ነው። ጥይት ከራስ ነው። ጥይት ከራስ እንግዲህ ብለህ ይቅናህ። እንግዲህ ሄድክ ግንባሩን አልከው መጣ። ኧረ ሄድኩ በቃ እኮ ሰከንድ አይፈጅም እኮ። በቃ ይቅናህ። እንግዲህ እሺ መጣው በቃ ሄድኩ በቃ እኮ አይኑን ብለህ መምጣት ነው። ይቅናህ። እንግዲህ አንበሳ እኮ ነህ በቃ እኮ ወዲያው እንዳለምክ በቃ ሄድኩ መጣው በቃ ቶሎ ይቅናህ። ይቅናህ የእኔ አንበሳ ይቅናህ። አንድ ሽጉጥ ለአንድ ሰዓት። አንበስ ወዴት ነህ? አንበስዬ አንበስ የት አለ? አንበስዬ ና፣ እዚህ እኮ ነኝ እኔ። አንበሶች አንበሳ ስንት ነው ያለው? ቆዳውን አልተነጋገርንም። አንበሳ መጣች አንበሳ። ቆዳው እንዳይበሳሳ ነው ያለው አይደለም? አይኑን ነው የምለው። ይዘንበል ሁለት ሆኑ። ሁለት አንበሳ ሁለት ይሁን። እሺ ስንት ነበር ያለኝ? ቆዳውን ይሁን ሁለት ይሁኑ። ወይ ሶስት ሆኑ። ሶስት ይሁኑ። እቆላችኋለሁ። ሁኑ። ወይ አምስት ሆኑ። መንጋ ቆዳዬ እንዳይበሳ